ቤተክርስቲያንን መከራ የሚያበላት ትውልድ መሆኑ አይቀርም የሚል ነው። ይሄ የሰነፍ ጥቅስ ነው። መሆኑ አይቀርም ግድ ነው። ትንቢቱ ይፈጸም ዘንድ ግድ ነው። መልሱ ግድ አይደለም ነው። ከተስተካከል የተነገረብን ነገር ሁሉ አይፈጸምብን ይሆን ዘንድ ግድ ነው። መሆኑ አይቀርም ያው ነው ተነግሮብናል የሚል ሰው አለ። እንደዚህ ያለ ሰነፍ ነው ቤተክርስቲያንን የሚያጠፋት። ጸለይን አልጸለይን ጾምን አልጾም ምን ትርፍ አለው? ይህ ዓለም ሊያልፍ ነው። የማመንስ ጥቅሙ ምንድነው አሉ። በማመናችን ምክንያት የምንታሰር፣ በማመናችን ምክንያት የምንሰደድ፣ በማመናችን ምክንያት የምንታረድ ከሆነ የማመን ትርፉ የት ነው? እግዚአብሔርስ የሚረዳን መቼ ነው ማለት ጀመሩ። እንደዚህ ያለ ዘመን የማይፈትነው ሰው የለም። መጸለይ ያለባችሁ እምነት በፍከራ በግርግርታ አይያዝም። እምነት በጸሎት በትህትና ነው የሚጸናው። የኛ ሃይማኖት አይበጠስም አይጠፋም። እንደዚህ ስላል የምናቆመው ነገር የለም። እንደ ቸርነት ማረን በማለት ነው። ሌባ የሚመቸው እኛ ተስፋ ስንቆርጥ ነው። ለሌባ ይመቸዋል። 8ኛው ሺህ ደርሷል። እንደዚህ ሆኗል። መሆኑ አይቀርም። እንዲያው ከእንደዚህ ያለ ነገር ካልወጣን ቤተክርስቲያንን ማሳደግ አንችልም፣ እኛም አናድግም። ጀግንነት ራስን ማሸነፍ እንጂ መደንፋት እምነትን አያኖርም። የእግዚአብሔርን ረዳትነት በምድር መሳካት የሚለካ ሰው ብዙ አለ። እግዚአብሔር ሕፃናት ሲታረዱ እኛ በኃጢአታችን ነው አልን። ሕፃናት ሲታረዱ ለምን ይላል? ለዚህ መልሱ ምንድን ነው? ነፍሰ ጡሮች ሲገደሉ እግዚአብሔር የት አለ የሚል ሰው አለ። እኛ ምን እናውቃለን? በእግዚአብሔር ፍት ገብታችሁ መከራችሁን አትዩ። እኛ አትክልቶችንን፣ እግዚአብሔር ደግሞ የሕይወታችን ገበሬ ነው። ወፃ ዘራይ ይዝራ፣ ዘሪ ሊዘራ ወጣ ብሎ እንደነገረን እሱ ገበሬ ነው። ማንን መንቀል፣ ማንን መትከል፣ ማንን ማሳጠር፣ ማንን ማስረዘም እንዳለበት እሱ ያውቃል። ስለዚህ ስለተሳካልን እግዚአብሔር ወዶናል፣ ስላልተሳካልን እግዚአብሔር ጥሎናል ማለት ኦርቶዶክሳዊነት አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ በቸርነቱ ሥጋችንን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ስሙ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ በምትሆን መንግስቱ ክብር ምስጋና ይግባው። የእመቤታችን የቅድስት ድንግል ማርያም የወላዲት አምላክ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት የጻድቃን የደናግል የመነኮሳት ረድኤት አይለየን። ብፁዕ አባታችን አቡነ ፊልጶስ የደቡብ ኦሞና አሪዞን ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት፣ የቅዱስ ሲኖዶስ አባል፣ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸሩ አምላክ ኢየሱስ ክርስቶስ ስላደረገልን ሁሉ ነገር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ባለን ጊዜ የምንማማርበት የትምህርታችን ርዕስ እንንቃ በሚል ርዕስ ነው። እስኪ በሉ ሁላችሁም ደግማችሁ በሉ። ሶስተኛ በሉ። እሺ። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ተሰሎንቄ ምዕራፍ 5 ቁጥር 6 ላይ ያለ ኃይለ ቃል ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 6። ስለዚህ ቃል ነው የምንነጋገረው። የቅዱስ ጳውሎስን ታሪክ ቀደም ብለው ባስተማሩን በመምህር ብርሃኑ አድማስ ስለተማርን ታሪኩን መልሼ መተረክ አያስፈልገኝም ማለት ነው። ቅዱስ ጳውሎስ አንድ ነገር ግን ማለት አለብኝ። እንጀራ ሲበሉ ምግቡን ያዘጋጀውን የማዕዱን ባለቤት የደገሰውን ሰው ሳያመሰግኑ ሳያውቁ እንጀራ መብላት ነውር ነው እና ቅዱስ ጳውሎስ በጣም ከሚያስደንቅ አባትነቱ ሊቅነቱ ከጌታ ጋር ከመድኃኔ ዓለም ጋር ካለው ህብረት ሁሉ በተጨማሪ አንድ የሚያስደንቀኝ ነገር አለ ሁል ጊዜ።
እሱም ምንድነው? የእያንዳንዱን ክርስቲያን ነፍስ ቆጥሮ ያውቃል። አሁን የእናንተን ስም ብትነግሩኝ እንደው ይሄን ሸምድድና መንግስተ ሰማያት ትገባለህ ሌላው ኃጢአት ቀርቶልህ ብባል አልዘውም። ቅዱስ ጳውሎስ 14 መልእክታትን ጽፏል። ለጻፈላቸው እንግዲህ ለሀገር ነው የሚጽፈው። ለምሳሌ የሮሜ መልእክት ስትሉ ለሮም ክርስቲያኖች ነው የጻፈው። የሮምን ክርስቲያኖች ያስታውሳቸዋል ሁሉንም። የቆሮንቶስን ክርስቲያኖች ሁሉንም ያስታውሳቸዋል። የእያንዳንዱ የተሰሎንቄ ክርስቲያኖች፣ የመቄዶንያ ሁሉንም ክርስቲያኖች በዝርዝር ያውቃቸዋል። እና እኔ በዚህ ረገድ ቅዱስ ጳውሎስን የሚያክል ሰው አይቼም ሰምቼም አላውቅም። የሚያስደንቅ መምህር ነው። የሰውን ክብር ያየሁት በቅዱስ ጳውሎስ መልእክት ነው። የሰውን ክብር እንግዲህ ልብ በሉ። ታስታውሱ እንደሆነ አሁን ለምሳሌ ሮሜ 16 ሲጨርስ ፌቨንን ልኪያታለው፣ እገሌ ሰላም ብሏችኋል፣ እገሌን ደግሞ ሰላም በሉልኝ፣ ፌቨንን እንዲህ አድርጋችሁ ተቀበሏት፣ እግዚአብሔር ሄኔሴፎሩን ምሕረት ያድርግለት ረድቶኝ ነበረ እየቆጠረ አንዳንዱን ሰው እየቆጠረ ያመሰግናል። አንዳንዱ ሰው እገሌን ሰላም በሉት። አሁን ቀለል ያለ ነገር ይመስላችኋል። መጽሐፍ ቅዱስ ላይ ቅዱስ ጳውሎስ ሁለት ሰዎችን ለማስታረቅ የጻፈው ደብዳቤ አንድ መጽሐፍ ቅዱስ ነው መቆጠሩ እኔ ያስደንቀኛል። ፊልሞና መልእክት የሚባል እንግዲህ ከ80 መጻሕፍት አንዱ ነው። ከቅዱስ ጳውሎስ 14 መልእክታት አንዱ ነው። አንድ ምዕራፍ ያለው የመጽሐፍ ቅዱስ ክፍል ነው፣ ግን መጽሐፍ ቅዱስ ተብሎ ይቆጠራል። ይሄ መልእክት ምንድነው? አንድ ሎሌ ከጌታው ጋር ተጣልቶ ሎሌው ኮብልሎ እሱን ለማስታረቅ ለጌታው የተጻፈ ደብዳቤ ነው። እንግዲህ እሱ መጽሐፍ ቅዱስ ነው። ሰራተኛን ካሰሪ ጋር ለማስታረቅ የተጻፈ ደብዳቤ መጽሐፍ ቅዱስ ሆነ። ቅዱስ ጳውሎስ የአንድ ሰራተኛ ነፍስ የሚመለከተው ነገር ነበረ። ይህን ሌሎች ይፍቱት አላለም። ከእስከ 3ኛው ሰማይ የተነጠቀ የክርስቶስ ፍጹም ማደሪያ ፍጹም ሰማይ። አንድ ሰው ፍጹም ንጹህ መሆን ሲጀምር እሱ ሰማይ የሆነና ክርስቶስ ፀሐይ ሆኖ በሱ ማብራት ይጀምራል። ነውሩ ተለቅሞ ሲያልቅለት የክርስቶስ ብርሃን ተራራ የማይከለክለው ብርሃን ከሱ መውጣት ይጀምራል። እና ቅዱስ ጳውሎስ ትክክለኛው ሰማይ ነበር። እንደዚህ ያለ ሰማይ ሆኖ ሳለ የአንድ ሰው ነፍስ የሰራተኛ ነፍስ ቆጥሮ ደብዳቤ ጽፏል። እና ክርስቲያንነት ማለት የሰው ነፍስ የሚመለከተው ነው። የወንድሙ ነፍስ የሚመለከተው ነው። ጥሎ ማለፍ የዓለም የካፒታሊዝም ስርዓት ነው። ጥሎ ማለፍ ነው። ካሸነፍክ ትኖራለህ፣ ካላሸነፍክ ትጠፋለህ ነው መርሁ። ይሄ ነው አሁን ያለንበት ዘመን ማለት ነው። አሁን ዓለም የሚዘወርበት መርህ ይሄ ነው። ክርስትና ደግሞ ይዞ መውጣት ነው፣ ብቻን መሮጥ አይደለም። ዘመዶችን ይዘህ እግዚአብሔር ምን ያህል መሐሪ አምላክ እንደሆነ ታስተውላላችሁ። ኖህን ብቻህን ግባ አላለውም። ሴቶቹን ልጆቹንና ባሎቻቸውን ይዘህ ግባ ሚስትህን ብሎታል። የሚያስደንቀኝ ግን እኔ አይጥም ይዘህ ግባ ማለቱ ነው። አይጥም ይዘህ ግባ፣ እባብም ይዘህ ግባ፣ ጓጉንቸርም ይዘህ ግባ። ምን ማለት ይመስላችኋል? እግዚአብሔር አሁን ኖህን ውጣ ማለት ሲገባው አይጥንም ጉርጥን እየሰበሰብክ ግባ ትል እንዲህ አይገርማችሁ? ጓጉንቸር እየሰበሰበ አይጥ ይሄ ተሳቦ ቀንድ አውጣውን ሁሉ እየሰበሰብክ ይዘህ ግባ። እግዚአብሔር እንኳን ስለ ሰው ስለ ትል እንኳን እንዲመለከተን አድርጎ ነው የፈጠረን። ርህሩህ አድርጎ ለእንስሳት እንኳን እንድናስብ። አባ መቃርስ አንዲት ትል ሳያስባት በእግሩ ተረግጦ አትሙታበት እድሜ ዘመኑን በሙሉ አልቅሶበታል። ሰው አይምሮው እግዚአብሔርን እየመሰለ ሲሄድ ለእንስሳ እንኳን ማሰብ ይጀምራል፣ እንኳን ለወንድሙ ለእህቱ። ሰው እግዚአብሔር እየተለየ ሲሄድ ሰው ራሱ ሞት ይለምዳል።